በሰላም ነው ወይ ዝምታን የመረጣችሁት? ሰላም ነው እንዴ ነሳር ከዚህ በኋላ ለያደራ ማዋጮ መክፈል ቆመ እንዴ? እኔ እንጃ ኮስካውን ጸጥ ብለዋል። እኔ አረሳው ዘንድሮ ያደራ ገቢ ማሰባሰብ ቆየው በሰላም ነው ወይ? ሀብት ማሰባሰብ የሚቆም ስራ አይደለም። እንኳን የኛ አዲሱ ተቋም በቅርቡ ተደራጀው ቀርቶ በፊት ተቋማቸው የቆየና ብዙ ሀብት ያላቸውም የጠነከሩም ያለ ሀብት ማሰባሰብ ስራ መቆም አይችሉም፣ መስራትም አይችሉም። በመንገድም ወደ ቢሮ መጥተው የሚጠይቁን አባላት ደካፋ አባላት ቢኖሩም ያደራ ገቢ አሰባሰብ ፕሮግራም የተረሳ ሳይሆን በቦርዱ ውሳኔ መሰረት የተያዘለት ጊዜ ስላለ ነው። ስለሆነም እንደ አውሮፓ አቆጣጠር የ2026 የገቢ አሰባሰብ ፕሮግራም የሐምሌ 1 2018 እስከ ነሐሴ 30 2018 ዝግጅቶቻችን ስላጠናቀቅ ድጋፍ የሚሰጡ አካላት በሙሉ አሻራቸው እንዳሳርፉ ጥሪውን አቀርባለሁ። የገቢ ማሰባሰብ ፕሮግራም በግልጽ ስለሚታወቅ ሁሉም አደራን በተያዘው ጊዜ ለመደገፍ ዝግጁ ነው። አደራ ስለሆነ እንዴት ይረሳል? የአደራ ልማት ገቢ ማሰባሰብ ሂደት ከተቋሙ የልማት ስራዎች ጋር እንዳይጋጭ ታስቦበት የተያዘ ፕሮግራም ነው እንጂ የተረሳ አይደለም። አደራ በአካባቢ ባህል ላይ በግብርና በጤና በተለያዩ ማህበረሰብ አቀፍ ስራዎች ላይ ተሳትፎ የሚሰራ አገር በቀል መንግስታዊ ያልሆነ ድርጅት ነው። የአደራ ገቢ ማሰባሰብ ፕሮግራም አልተጀመረም እንዴ? ለምን ገቢን አናሰባስብም? ለምን አንደግፍም? ስለዚህ ሁላችንም እጅ ለእጅ ተያይዘን ዝምታችንን ሰብረን ገቢን እናሰባስብ። አደራን በእውቀት በጉልበት አደራን በሙያ አደራን በገንዘብም እደግፋለሁ። ስለ አደራ ድጋፍና መዋጮ ሁሉም ነጋዴ ያውቃል። እኔም ዝግጁ ነኝ። አደራ ስለሆነ እንዴት ይረሳል? እኔም መዋጮዬን አዘጋጅቻለሁ። እኔ አረሳው ምፈልክብኝ ያደራ ገቢ መሰባሰብ ፕሮግራም ተዘጋጅቼዋለሁ። በስብዕና ግንባታ ላይ ተሰማርቶ እየሰራ ያለውን አደራን መደገፍ ለእኔ ታላቅ ክብርና ኩራት ነው። ለታረቀ ማንነት ግንባታ ድጋፍ ለማድረግ መንፈሳዊ እርካታን ስለሚሰጥ ለድጋፉ ዝግጁ ነን። አደራ ለመደገፍ አደራ አለብን።